ውሾች የሰው ልጅ የቅርብ ወዳጆች እንደሆኑ ይታወቃል። ነገር ግን ስለ ውሻዎ እስካሁን ያልሰሟቸው እና በጣም የሚያስገርሙ ምስጢሮች እንዳሉ ያውቃሉ? ዛሬ ስለ ውሾች ያልተነገሩ 6 አስደናቂ እውነታዎችን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። እውነታ 1. የውሻ አፍንጫ ልክ እንደ ሰው የጣት አሻራ ነው። ይህም ማለት የሰው ልጅ የጣት አሻራ ወይም ፊንገርፕሪንት አንዱ ከሌላው ሙሉ በሙሉ እንደሚለያይ ሁሉ የሁለት ውሻም የአፍንጫ መስመርም በፍጹም አይመሳሰልም። በዓለም ላይ ያሉ እያንዳንዱ ውሾች የራሳቸው የሆነ ልዩ የአፍንጫ አሻራ አላቸው። እውነታ 2. የሰው ልጅ ስሜት ይሸታቸዋል። ውሾች የእርስዎን ፍርሃት፣ ደስታ ወይም ጭንቀት ማሽተት ይችላሉ። አንድ ሰው በሚፈራበት ወይም በሚጨነቅበት ጊዜ የሚወጣውን ላብና የሆርሞን ለውጥ የውሻ አፍንጫ በቀላሉ ይለያል። እውነታ 3. ልክ እንደ 2 ዓመት ልጅ አእምሮ አላቸው። ይህም ማለት ጥናት እንደሚያሳየው የአንድ ጎበዝ ውሻ አእምሮ የ2 ዓመት ሕፃን ልጅ ያህል የማሰብ አቅም አለው። ውሾች እስከ 250 የሚደርሱ ቃላትንና ምልክቶችን የመረዳት አቅም አላቸው። እውነታ 4. ውሾች የቀን እና የሰዓት ልዩነት ይገባቸዋል። ውሻዎ ከቤት ወጥተው ለ1 ሰዓት ወይም ለ5 ሰዓት እንደቆዩ ይለያል። የቀን ተቀን ልማዳቸውን በመመልከትና የእርስዎን የሰውነት ጠረን ቤት ውስጥ የመቀነስ መጠን በመከተል የሚመለሱበትን ሰዓት በትክክል ይጠብቃሉ። እውነታ 5. ህልም ያልማሉ። ይህም ማለት ውሻዎ ተኝቶ እግሮቹን ሲያንቀሳቅስ ወይም ድምፅ ሲያወጣ አይተው ያውቃሉ? ልክ እንደ ሰዎች ሁሉ ውሾችም ተኝተው ህልም ያያሉ። በተለይ ቡችሎችንና ዕድሜያቸው የገፉ ውሾች በብዛት ህልም ያልማሉ። እውነታ 6. የግራ እና የቀኝ እጅ ወይም እግር መራጭነት አላቸው። ወይም አንድ እግር ወይም አንድ እጅ ይለምዳሉ ለማለት ነው። ሰዎች ቀኝ እጅ ወይም ግራኝ እንደምንሆነው ሁሉ ውሾችም የግራ ወይም የቀኝ እግር ተጠቃሚ ናቸው። ውሻዎ ለመጫወት ወይም ለመራመድ መጀመሪያ የትኛውን እግሩን እንደሚጠቀም አስተውለው ያውቃሉ? ያየናቸው 6 እውነታዎች ይህ ይመስላሉ። ከእነዚህ አስደናቂ እውነታዎች ውስጥ የበለጠ ያገረማችሁ የትኛው ነው? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።